ለዚህ ነው እንትን ምላስ በተናገረ ጥርስ ይረግፋል ይባላል። አውቃለሁ ምላስ ብሎ ከዛ በቦክስ እሷ ጋቢና ውስጥ ገባለች። ምላስ አትገኝም። እሷ ውስጥ 32 ጥርስ ጋቢና ውስጥ ገባለች። ከዛ በቦክስ በጥርስ ነው የሚረግፈው። ማን በተናገረ ምላስ እሷ አትገኝም። ኢትስ ዘ ሴም። ሚስት ወደ ኋላ ነች፣ አንተ ነው የምትጋፈጠው። ሚስትህ ከሰማሃት ትሰራሃለች፣ ካልሰማሃት ትሰራለች። ሚስትህን በደንብ ከሰማሃት የቤቱን ሰራዊት ሁሉ ታሰልፍልሃለች። ለቪዥንህ ለራእይ የቤቱን ሰራዊት ሁሉ ታስነሳልሃለች። አለበለዚያ እመነኝ ታስነሳብሃለች። ጠቅላላ ነው የቤቱን ሰራዊት የምታስነሳብህ። ለምን? ሴት ለቤቱ ሰራዊት የቀረበች ናት። ለልጆች ቅርብ ናት፣ ለሚመጣው እንግዳ ቅርብ ናት፣ ለአባዬ እማዬ ለዚያ ሁሉ ቅርብ ናት። እሷን ያስክ ማለት ጠቅላላ ሰራዊቱን እንዳያስክ ቁጠረው። እሷን ካልያስክ ግን ችግር ነው። ሰራዊቱን ታስነሳብሃለች። አገር ቤት ድረስ ደውላ ነው የምታስነሳብህ። ስለዚህ በሾርት ከት ለባል ከዚህ በኋላ የሰላም እንቅልፍ ተኝተህ እንድታድር እሷን ያዝ። ከእሷ ጋር እሷ ላይ ኢንቨስት አድርግ። ይሄ የእስራኤል የመጽሐፍ ቅዱስ አካሄድ ነው። እግዚአብሔር አለ፣ ከዛ ክርስቶስ አለ፣ ከዛ የክርስቶስ ወንድ አለ። የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። እግዚአብሔር፣ ክርስቶስ፣ ወንድ፣ ሴት። ከሴት በኋላ አልተጠቀሰም። ለምን? ሁሉ ነገር እሷ ውስጥ ሳንድች ሆኖ ገብቷል። የዝርዝሩን ቅደም ተከተሉ ዲቫይን ኦርደር ተመልከት። እግዚአብሔር አለ፣ ከእግዚአብሔር ቀጥሎ የክርስቶስ ራስ እግዚአብሔር፣ ከዛ ክርስቶስ፣ ከዛ በኋላ ወንድ፣ ከወንድ በኋላ ሴት፣ ከሴት በኋላ ምእመን፣ ህዝብ፣ ጠቅላላ አገር እዚያ ስር ነው ያለው። ስለዚህ ሰራዊቱ ከሷ ስር ነው ያለው። አንዳንድ ወንድ ሞኝ ነው። ሚስቱን በደንብ ስለማይዝ ልጆቹን ሁሉ ታስነሳበታለች። 1 ለ4 ይገጥማል። እሱ አንድ ነው፣ 3 ልጆች አሉ፣ ሴትየዋ አለች 3 4 1 ለ4 ይገጥማል። አታሸንፋትም። ልጆቹን ሁሉ አሰልፋባለች። ስለዚህ ምንድነው? እሷን ያዝ። ሴትን የሚይዝ ቤተክርስቲያን ያድጋል። ሴትን የሚይዝ አገር ያድጋል። ለዚህ ነው በደርግ ገብቶት ነው መሰለኝ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይል ነበረ። ሴትን የሚይዝ መንግስት ያድጋል። ለምን? ሴት ሁሉ ነገር አላት። በቃ የጦርነቱን መውጫና መግቢያ ታውቃለች። ሴት ሁሉ ጊዜ ለባሏ እንደዚህ ትላለች፣ በዚህ ብትሄድ ታሸንፋለህ፣ በዚህ ብትሄድ ጦርነቱን ትሸንፋለህ ብላ እንትን ኮምፓስ ታሳያለች ይባላል። ሴት አስቀድማ ታውቃለች። እና ሚስቶች እዚህ ሰምተው ከሄዱ በኋላ ልክ ሲሄዱ በመኪና ልክ ሊገቡ ሲሉ ባልየው ዘወር ብሎ ልክሽን ተናገረሽ አይደል ይላል። ወይም እሷ ልክህን ነገረህ ትላለች። መቼም አንተ አይገባህም፣ በድንጋይ ላይ ውሃ ማፍሰስ ነው። ልክህን ነገረህ። ሚስቶች እስከ ጥግ ነው የሚናገረው፣ ስለማቅ ነው እኔ። ከዛም በኋላ እንደዚህ አይባልም። የሚባለው ምንድነው? እግዚአብሔር ልክህን ተናገረኝ። ሁለቱም እንደዛ ሲሆን ነው የሚፈወሱት። እሷም ጌታ ተናገረኝ፣ የቤቴን ጉዳይ ጌታ ተናገረኝ። አንዳንድ ችግር በእውቀት ይወገዳል፣ አንዳንድ ችግር ደግሞ በእምነት ይወገዳል። እና ጸሎት ለሚያስፈልገው በጸሎት ማፍረስ፣ እውቀት ለሚያስፈልገው ደግሞ በእውቀት ማፍረስ። እንደዛ ማድረግ ጥሩ ነው። ትዳር ማለት ሁለት ሰዎች አብረው ለመሰራት የሚገቡበት መሰሪያ ቤትና መስሪያ ቤት ነው። መስሪያ ቤት ህግ አለው ራሱ። ፈርመህ ትገባለህ፣ ፈርመህ ትወጣለህ፣ ሰዓት አለ። መስሪያ ቤትም እንደዚህ ነው፣ የራሱ ህግ አለው። ስለዚህ ሁለት ሰዎች አብረው የሚሰሩበት መስሪያ ቤትና መሰሪያ ቤት ነው። ሚስትህ ከሰማሃት ትሰራሃለች፣ ካልሰማሃት ትሰራለች። ሚስትህን በደንብ ከሰማሃት የቤቱን ሰራዊት ሁሉ ታሰልፍልሃለች። ለቪዥንህ ለራእይህ የቤቱን ሰራዊት ሁሉ ታስነሳልሃለች። አለበለዚያ እመነኝ ታስነሳብሃለች። ጠቅላላ ነው የቤቱን ሰራዊት የምታስነሳብህ። ለምን? ሴት ለቤቱ ሰራዊት የቀረበች ናት። ለልጆች ቅርብ ናት፣ ለሚመጣው እንግዳ ቅርብ ናት፣ ለአባዬ እማዬ ለዚያ ሁሉ ቅርብ ናት።
እሷን ያስክ ማለት ጠቅላላ ሰራዊቱን እንደያስክ ቁጠረው። እሷን ካልያስክ ግን ችግር ነው። ሰራዊቱን ታስነሳብሃለች። አገር ቤት ድረስ ደውላ ነው የምታስነሳብህ። ስለዚህ ሾርት ከት ለባል ከዚህ በኋላ የሰላም እንቅልፍ ተኝተህ እንድታድር እሷን ያዝ። ከእሷ ጋር እሷ ላይ ኢንቨስት አድርግ። ይሄ የእስራኤል የመጽሐፍ ቅዱስ አካሄድ ነው። እግዚአብሔር አለ፣ ከዛ ክርስቶስ አለ፣ ከዛ የክርስቶስ ወንድ አለ። የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። እግዚአብሔር፣ ክርስቶስ፣ ወንድ፣ ሴት። ከሴት በኋላ አልተጠቀሰም። ለምን? ሁሉ ነገር እሷ ውስጥ ሳንድቹ ነው ገብቷል። የዝርዝሩን ቅደም ተከተሉ ዲቫይን ኦርደር ተመልከት። እግዚአብሔር አለ፣ ከእግዚአብሔር ቀጥሎ የክርስቶስ ራስ እግዚአብሔር፣ ከዛ ክርስቶስ፣ ከዛ በኋላ ወንድ፣ ከወንድ በኋላ ሴት፣ ከሴት በኋላ ምእመን፣ ህዝብ፣ ጠቅላላ አገር እዚያ ስር ነው ያለው። ስለዚህ ሰራዊቱ ከሷ ስር ነው ያለው። አንዳንድ ወንድ ሞኝ ነው። ሚስቱን በደንብ ስለማይዝ ልጆቹን ሁሉ ታስነሳበታለች። 1 ለ4 ይገጥማል። እሱ አንድ ነው። 3 ልጆች አሉ። ሴትየዋ አለች 3 4 1 ለ4 ይገጥማል። አታሸንፋትም። ልጆቹን ሁሉ አሰልፋባለች። ስለዚህ ምንድነው? እሷን ያዝ። ሴትን የሚይዝ ቤተክርስቲያን ያድጋል። ሴትን የሚይዝ አገር ያድጋል። ለዚህ ነው በደርግ ገብቶት ነው መሰለኝ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይል ነበረ። ሴትን የሚይዝ መንግስት ያድጋል። ለምን? ሴት ሁሉ ነገር አላት። በቃ የጦርነቱን መውጫና መግቢያ ታውቃለች። ሴት ሁሉ ጊዜ ለባሏ እንደዚህ ትላለች፣ በዚህ ብትሄድ ታሸንፋለህ፣ በዚህ ብትሄድ ጦርነቱን ትሸንፋለህ ብላ እንትን ኮምፓስ ታሳያለች ይባላል። ሴት አስቀድማ ታውቃለች። በዚህ ከሄድክ ጦርነቱን ታሸንፋለህ፣ በዚህ ከሄድክ ትሸነፋለህ ብላ ስምሪት ትሰጣለች። ግን አትዋጋም። አዋጊ ናት ከኋላ ሆና። ለዚህ ነው እንትን ምላስ በተናገረ ጥርስ ይረግፋል ይባላል። አውቃለህ? ምላስ ብሎ ከዛ በቦክስ እሷ ጋቢና ውስጥ ገባለች። ምላስ አትገኝም። እሷ ውስጥ 32 ጥርስ ጋቢና ውስጥ ገባለች። ከዛ በቦክስ በጥርስ ነው የሚረግፈው። ማን በተናገረ? ምላስ። እሷ አትገኝም። ኢትስ ዘ ሴም። ሚስት ወደ ኋላ ነች፣ አንተ ነው የምትጋፈጠው። እስቲ ተመልከት፣ በየትም ቦታ ቢሆን። ለዚህ ነው ማቲው ሄነሪ የሚባሉ ሰው ምን ብለዋል? እግዚአብሔር ሔዋንን ሲፈጥራት ከአዳም ከእግሩ ስር አልወሰደም። ለምን? እንዲረግጣት አልፈለገም። ከጭንቅላቱ ላይም አልወሰደም። ለምን? ጭንቅላቱ ላይ እንድትወጣበትም አልፈለገም። ከጎኑ ከልቡ ስር የወሰደው በክርኖ እንዲደግፋት በልቡ እንዲወዳት ነው ብለው ተናገሩ። ስለዚህ ሴትን መያዝ ጥሩ ነው። አንዳንድ ቤተ ክርስቲያን ሴት መስበክ የለባትም፣ ሴት እንዲህ ማለት የለባትም ሴት የሚል እሰማለሁ። እኔ 11 ዓመት በላይ ነው ቴዎሎጂ የተማርኩት፣ ስነ መለኮት። የትም ቦታ ሳጠና እግዚአብሔር ለሁሉም ስጦታ ሰጥቷል። ሴት ስጦታ ካላት እግዚአብሔር ከሰጣት ማገልገል አለባት ጌታዋን። ምን ነው ወንድ ሁሉ ተኝቶ ካሁን እኛንም አንቀው ወሰዱን እያሉ አይደለም እንዴ? እነ ማርያም እነ ሰሎሜ ወደ መቃብሩ ሽቶ ሊቀቡ ሄዱት። የመጀመሪያውን ትንሣኤ ያወጀችው እኮ ሴት ናት። ወንዴት አለ? ድምጥ ማጡ ጠፍቶ ቤት ዘግቶ ተቀምጦ እነ ጴጥሮስ ምናምን ያዙ ሊቀቁ ሲል ከርሞ በር ዘግቶ በቃ ጌታችን ወስደውታል፣ ቀጥሎ ወረፋኛ ነው ብለው ዋይ ሲሉ ሴቶች ናቸው ሄደው ሙታናቸውን አገኙ ይላል። ሙታን ሴቶች እነሆ ሙታናቸውን በሕይወት ተለውጦ አገኙ። ከዛስ ከፈኑ ባዶ ነው ተበሉ፣ መልአክ ነገራቸው። ከዛ ጌታ ነው አገኛት። ማርያም ማለት እንደውም እሷ ጌታዬን ወስደውታል፣ አንተ ወስደው እንደሆነ እባክህ ስጠኝ ጌታዬን አለች። አልፈራችም። አረ ይጠቁምብኛል ይሄ ያስገድ አላለችም። የፈለገውን ያርግ፣ ጌታዬን ወደዋለሁ። ስንት አጋንንት ያስወጣልኝ፣ ስንት ጅኒ የሰፈረብኝ ነበርኩ፣ ነፃ ያወጣኝ እሱ ነው። አንተ ወስደው እንደው ጌታዬን ስጠኝ፣ ወደ ቤት ልውሰደው አይነት ስትል
ማርያም አላት። ለካ ጌታ ነበር። ረቡኒ አለች። እንዳትነኪኝ ሂጂና ለወንድሞችሽ ንገሪያቸው እነሆ በገሊላ ጠብቃችኋለሁ ብዬ እንዳልኳችሁ ተነስቷል በያቸው ብሎ ከዚያ መጡ። ጴጥሮስ ተነስቷል ሲሉ የሴት ነገር አድርገውት ይላል። በጣም የሴት ነገር አድርገውት ጴጥሮስ በእነሱ ቃል ከማመን ይልቅ በማየት ነው ማመው እንጂ ሴትን በጆሮዬ ሰምቼ አላምንም ብሎ ወደ መቃብሩ እየሮጠ ሄደ እና በኋላ ያው መስቀሌ ሆናብኛለች አትበል፣ ሚስቴ መስቀሌ ናት የሚሉ ገጥሞኛል እኔ እና እኔ ብላል ጥሩ ነው መስቀል ከሆነች ታዲያ መስቀልህን ተሸከም አይደለም ነው መጽሐፍ ቅዱስ ተሸከማታ በቃ እላለሁ። ተሸከማት መስቀልን ተሸከሙ ነው የተባለው። ግን መስቀልህ አይደለችም፣ መስቀያህ ነች። ሐዘንህን የምትሰቅልባት፣ ችግርን የምትሰቅልባት፣ ደስታህን ሐዘንህን ሁሉ የምትሰቅልባት መስቀያህ ነች እንጂ መስቀልህ አይደለችም። ባሌ ቀንበር የሆነብኝ እንዳላገለግል የሚሏል። ቀንበር አይደለም እንጂ ይልቅ ቀንበሩን አብሮ የሚስብ ነው፣ ካንቺ ጋር አብሮ የተጠመደ ነው። ስለዚህም ተባብረን አንዳችን ሌላችን እየሰራን